አዎ ክርስቲያን ወገኖቻችን አሁንም ከሆነ የማይገባኝ ነገር ተስፋ ከቆርጡ ቆይተዋል። ክርስትና ላይ ተስፋ ቆርጠው ነው ያሉት። እዚህ ያላችሁ ሙስሊሞች ማወቅ ያለባችሁ ነገር ተስፋ ቆርጠዋል ክርስቲያኖች። ከሆነ ዓመታት በፊት ብታዩ መጽሐፋቸውን ይዘው ይታገሉ ነበር። ግን አሁን መጽሐፋቸውን ሲታገሉ ሰውን ላይ እየሰለመ ተቸገሩ። ስለዚህ ምን አረጉ? ፕላን ቪ ምን ይዘው መጡ? በቃ ለምን እስልምና አናጠለሽም? ከዛ ሰዎች ወደ ለእስልምና የመስማት እንትናቸው ለምን አይቀንስም የሚል ነገር ይዘው መጡ። በቃ የሆነ ነገር ያነሳሉ። ያ ነገር እኮ የኢየሱስን መሰቀል አያረጋግጥ፣ መጽሐፍ ቅዱስ የፈጣሪ ቃል ነው የሚለውን ነገር አያረጋግጥ፣ ኢየሱስ አምላክ ነው የሚለውን ነገር አያረጋግጥ። ከአንድ በላይ ሚስት ታገባላችሁ። ያ ቢሆን ባይሆን ሎጂካል ሆነ አልሆነ የሚለው ነገር ኢቭን ዲስከሽን ውስጥ መሆን አለመሆኑ የነሱን ሳይድ ምንም በመካከላችን ያለ ነገር ሁሉ አይደለም። አንድ ሰው መጥቶ ስለ የሆነ በቃ ማንኛውም የሚያነሱት ነገር ለኛ ምንም ነው አይጠቅመን። ግን ያ ነገር ክርስትናን በቃ የመጨረሻ መውደቃቸው የሚያሳየው ክርስትናን እንትን የሚላቸው ይመስላቸዋል። አሁን እዛ ላይ ነው ያሉት። ይሄ ደግሞ ሌላ ዲዛስተር ምን አስከተለ? በጣም ተጎተው ስለነበረ የክርስቲያኑ ኮሚኒቲ ዘሎ መጥቶ በቃ ሙስሊሞችን እንግዲህ ያበሳጫቸዋል ብሎ መጥቶ ልክ ይመጣል፣ ስለ አይሻ ጋብቻ ይጠይቃል። ያ ይመለስለትና ተገልብጦ ምን ይመጣል? አምላክ ስንት ነው አስቡት። ማያውቀውን ነገር ይሄ በመለኮት አንድ በአካል ሶስት ምናምን ሸምድደው ተተውት ያለፉትን ነገር መስማት ይጀምራሉ። ያኔ ሲሰልሙ በቃ ተስፋ ተቆረጠ። እንደው አንደኛው ሰው ምን አለ? ተሳዳቢ የምታውቁት ሰው ማለት ነው ምን አለ? እኛ እንደውም በቃ አሁን ሙስሊሞች ወደ ክርስትና እንዲመጡ አንፈልግም፣ እዛው ኖረው ልጆች ወልደው ምናምን ኖሮ ከነ ቤተሰቦቻቸው እንዲመጡ ነው የምንፈልገው እንጂ አሁን ምንም ችግር ያጣለማኝ ተሳድቦ ይሄዳል እንደሚባለው ማለት ነው። ስለዚህ ተስፋ ቆርጠው ነው ያሉትና ገርሞኝ ነው የመጀመሪያው ሰሞን ላይ እንደዛ እንትን ብለውና ማየት ያለባችሁ እንደዛ ነው። እዛም የሚነሳው ስለ እስልምና ነው፣ እኛ ጋር የሚነሳው ስለ እስልምና ነው። መስጊድ ላይ የእስልምና መጽሐፍት ነው የሚነሱት፣ እዚህኛ ጋር የእስልምና መጽሐፍት ነው የሚነሱት፣ ክርስቲያኖች ጋር የእስልምና መጽሐፍት ነው የሚነሱት። በቃ መጽሐፍ ቅዱስ ምንም አስፈላጊ አይደለም፣ ተትቷል በቃ። እዚህ በጣም የሚገርም ትልቅ ለውጥ ነው ምናምን። አሁን ስለ እስልምና ሲነሳ አትናደዱ። እንደው የሚያናድደው የእስልምና መጽሐፍ በፊት ከአመታት በፊት እንደው 2-3 አመታት በፊት ሰዎች በእስልምና ርዕስ ታወራዎች አይፈልጉም ነበር። ክርስቲያኖች ከ5 አመት በፊት ቁርአን ላይ ያለ ነገር ምናምን ስትሏቸው አይፈልጉም። ምን አገባን ስለ ቁርአን በኋላ የመጣ መጽሐፍ አይደል እንዴ ምናምን ነበር የሚሏቸው። እና በመጽሐፍ ቅዱስ መጽሐፍ አንቀበልም ምናምን ነበር የሚሉት። ተስፋ ቆረጡት። አሁን ማሻአላህ ደስ የሚለው ነገር ጠረጴዛ ላይ ተቀምጦ ራሱ አሸናፊ መጽሐፍ ነው ቁርአን ባይዘው። እዛ እየተወራም እዚህ እየተወራ ህዝብ እንትን የሚያስብል ማለት ነው። ሰዎች ወደ ትክክለኛው መንገድ እንዲመጡ የሚያደርግ መጽሐፍ ነው። እዚህ እኛ ሀቅ ላይ መሆናችን የሚያሳየው በቃ ሁሉ ነገር ተቀምጦ የአይሻ ጋብቻ ነው የሚነሳው። በቃ እሱም መልሰት ይመለሳል። በጣም የሚገርመው ነገር ይሄ ነው። በቃ ምንም የሚነሳ ነገር የለም። ምንም ነገር ማለት ነው። አምላካችሁን በአይን አይታችሁታል አላያችሁትም ነው የባለፈው ሰሞን የተነሳው። ምክንያቱም በክርስትና አምላክ ስለሚሳል ማለት ነው። እየሳሉ ስላዩ 3 ሽማግሌዎችን አስቀምጠው በሽማግሌ እሱን ስላዩ የእናንተስ አምላክ እንደሚመስለው የሚል ጥያቄ ነው የተነሳው። እንደዚህ ያለው አይን አለው እንደዚህ እንዲህ ምን አይነት ነው እንዲህ በቃ ይሄ ፒክቸሩ ያለ አይደለ? ልክ አሁን ለምሳሌ የሆነ መልአኩ የሆነ ጥቁር ሰው ረግጦ ምናምን ቢላዋ ይዞ ምናምን እየሳሉ ለምዶ የለ እሱን ነው እኛ በቃ የመጨረሻ ከባድ የሚባለው ጥያቄ በቃ ይሄ ነው። እኔ ምንም በታሪክ የአይሻ ጋብቻ ነው ጥያቄ ነው ማቀው። ከሌላ ምን ጥያቄ አለ? ሌላ ምንም እኮ የለም በቃ። ስለዚህ በእነዚህ ራሱ በቀላሉ የሚመለሱ ናቸው። ስለዚህ እስልምና የምትኖሩለት የምትሞቱለት ሃይማኖት ነው። መጽሐፍ ቅዱስ ምን የመሳሰሉ ክርስትና መጽሐፍቶችን ወደ ጥግ ያሳፈረ የክርስትና አቅበተ እምነት እንሰራለን የሚሉ ሰዎች ይዘው ወደኛ የማይመጡት መጽሐፍ ቅዱስ ነው። በቃ እንደማይጠቅም ታምኗል። አሁን እዛም ሂዱ እዚህ ሐዲስ ነው የምትሰሙት። ልዩነቱ ምንድነው? እዛ ተጣሞ እዚህ ተስተካክሎ ነው እንጂ የሚከፈተው የኛ መጽሐፍ ይከፈተው ኢንሻአላህ። እንግዲህ ወደፊትም እንግዲህ የተስፋፍቶ ምንም የሚያዋጣ አይመስለኝም። ባይዘው ምንም እያዋጣቸውም አይደለም። እንደው መጨረሻ ሲከብዳቸው ሙስሊሞች እርስ በርሳቸው አንዳንድ ይሄ ምንድነው ባይዘው ሜጀር ነገሮች አይደሉም እና እዛ ላይ በቃ እስቲ ሙስሊሞች እዛ ውስጥ ከተጣሉልን ብለው እዛ ላይ ፕላን ሲ ደግሞ ደርሰዋል። ፕላን ኤ ያልሰራ መጽሐፍ ቅዱስ ይዘው መጣት እሱ ብዙ ሰው አሰለመባቸው ተውት። ፕላን ቢ እስልምና ማጠልሸት የባሰ ህዝቡ ተገልብጦ መስለም ፕላን ሲ ላይ ደግሞ ምን መጣ? ሙስሊሞች እስቲ እርስ በርሳቸው ቢጣሉስ ቢዚ ቢሆኑስ የሚል ነው ፕላን ሲ ደግሞ ማለት ነው። ምንም የለም። አሁን
እኔ ያው የመጨረሻ የከሰርኩ ሰው ማለት እኔ ነኝ። ባይዘው ያልገዛሁት የእንግሊዝኛ መጽሐፍ አልነበረም በፊት። የእንግሊዝኛ መጽሐፍ ቅዱሶችን ፈልጋቸው እያንዳንዱ በቃ ይሄ አርሲቪ አይቀርኝ፣ አሜሪካን ስታንዳርድ ቨርሽን አይቀርኝ፣ ጉድ ኒውስ ቨርሽን በቃ ያልገዛሁት ቨርሽን ነው። ጠቅላላ የሌሎች ኮሜንተሪዎች ምናምን ነገር ልክ በቃ የሆነ ሰዓት ላይ ቀረ። በቃ አሁን ምንም አልጠቀመው መጽሐፍቶችን ባሳያችሁ በቃ ምን አለ የእስልምና መጽሐፍቶች በጣም ብዙ ኪታቦችን በሰበሰብኩኝ ቢኔ የተመኘሁት በቃ ከስሯል፣ ለካ ተትቷል። እና ለክርስቲያን አቃቢ ለሚሰሩት ራሱ እንዳልሰጣቸው አይጠቀሙበትም እነሱ። ስለዚህ ሐዲሶች ምናምን ነው የሚነሱት። እና በጣም ደስ የሚል ጊዜ ነው። በጣም ደስ የሚል ጊዜ ያጀማ እንዳትናደዱ እሺ። ሙስሊም ሐዲስ ምናምን ሲነሳ እንዳትናደዱ። በጣም ደስ የሚል ጊዜ ነው። በቃ አሁን ጠረጴዛ ላይ የምናወራው ቁርአንና ሐዲስ ተቀምጦ ነው የምናወራው። ይሄ ትልቅ ነገር ነው። እኛ ሜዳ ላይ ነው ኤቭሪቲንግ። ያ ተትቷል፣ በቃ ተጣለኩ፣ በቃ ቀረ፣ ተትቷል። እኛ ሜዳ ላይ ነው። እኛ ሜዳ ላይ ነው የሚወራው። በቃ ማስረጃ የሚቀርበው ቁርአን ነው። ጥያቄ የሚነሳው ቁርአን ነው። ሁሉም በቃ እንደዚህ ነው ጂከስ የምናደርገው። መጽሐፍ ቅዱስ ጠረጴዛ ላይ ሁሉ ስናወራ ነው ከባድ እንደው እንትን የሚባለውና ተትቷል። መጽሐፍ ቅዱስ ተትቷል።